ሰላም ሰላም እንዴት ናችሁ? ዛሬ የምናወራው ስለ ኮምፒውተር ኮኔክሽን በማያገኝበት ጊዜ ወይም there is no internet connection በሚልበት ጊዜ ማድረግ ያሉብን 5 ቀላል ስቴፖች ነው ማሳያችሁ። ማንኛውም ኮምፒውተር ያለው ሰው መስራት የሚችለው ነው። የመጀመሪያው ምን ጊዜ ኮምፒውተራችሁን ሪስታርት ማድረግ ነው። እንደዚህ no internet connection ወይም ዋይፋይ አላገኝ በሚልበት ሰዓት ኮምፒውተራችሁ ሪስታርት ማድረግ ነው። ቀላሉ ሶሉሽን and the second step ደግሞ ማድረግ ያለባችሁ ራውተሩን ሪስታርት ማድረግ if there is ዋይፋይ ካልሆነ ሎካሊ ኮኔክትድ የሆኑ ኔትወርኮች ከሆኑ ሎካሊ ቼክ ማድረግ ፊዚካሊ ያሉትን ነገሮች ቼክ ማድረግ ፓወር አግኝቷል ወይ ራውተሩ and ኔትወርክ ኮምፒውተራችን አግኝቷል ወይ የሚለውን ነገር ቼክ ማድረግ ነው። ሌላው ስታተሱን ቼክ ማድረግ ነው። ኮምፒውተራችን ላይ የኔትወርካችን ስታተስ ምን ይላል የሚለውን ነገር ማየት አለብን ማለት ነው። ስለዚህ ኮኔክትድ ነው ወይስ ዲስኮኔክትድ ነው የሚለውን ነገር ማየት አለብን። የተቀሩት ደግሞ ስቴፕ ባይ ስቴፕ የምናያቸው ናቸው አብራችሁ። ስለዚህ ማንኛውም አይነት ችግር ኮምፒውተራችን ላይ የሚያጋጥመን ጊዜ ፈርስት ስቴፕ መሆን ያለበት ኮምፒውተራችንን የመጀመሪያው ኦፕሽን ሪስታርት ማድረግ ነው። ኮምፒውተራችን ሪስታርት ማድረግ ማለት ሪፍሬሽ እንደማድረግ ነው። ሶ ሪስታርት አድርገን እናየዋለን። ስቲል ኮኔክሽናችን ኮኔክትድ ካልሆነ ዋየርለስ ከሆነ ስታተሱን ቼክ ማድረግ አለብን ማለት ነው የኔትወርካችን። ስለዚህ የዋይፋይ ምልክታችን ላይ ሄድን ራይት ክሊክ ሴቲንግ ላይ መግባት እንችላለን ወይም ደግሞ እቺ ምልክቷን በሚያሳየን ጊዜ ኦልሬዲ ኮኔክትድ መሆኑን ነው ማለት ነው። ስለዚህ ኔትወርክን ኢንተርኔት ሴቲንግ ውስጥ ገባለሁ። እዚህ ጋር እንደምታዩት ዋይፋይ ኮኔክትድ ኤንድ ሴኪዩርድ ይላል ማለት ነው። ስለዚህ ሴኪዩርድ ነው ማለት የዚህ ፓስወርድ ማለት ነው። በት እኔ ኦልሬዲ ኮኔክሽን አግኝቻለሁ ማለት ነው። አሁን ይሄ ማወራበት ሪዝን ዋት ኢፍስ ኖት ኮኔክትድ ነው። ስለዚህ በዚህ መንገድ መጀመሪያ ኮኔክሽን አለ የለውም የሚለውን ነገር ቼክ ማድረግ ይኖርባቸዋል ማለት ነው። ስለዚህ እነዚህ ፈርስቱ ስቴፕ መጀመሪያ ማድረግ አለብን ማለት ነው። 5 መንገድ ነው ያለው። የመጀመሪያው እንዳልኳችሁ ኮምፒውተራችሁን ሪስታርት ማድረግ፣ ከዛም በኋላ ሁለተኛው ደግሞ ፊዚካል ኮኔክሽኖች ካሉ ኔትወርክ መገናኘቱ ወይም ዋየርለስ ራውተሩ መብራቱን እና መብራቱን ቼክ ማድረግ አለብን። the next step እንደዛ አድርገን ኮምፒውተራችን ሪስታርት ማድረግ ነው ያለብን። ሶስተኛው ኢንተርኔት ኮኔክሽን ስታተሱን ቼክ ማድረግ አለብን ማለት ነው። ኢዝ ኢት ኮኔክትድ ኦር ኖት የሚለውን ነገር ማለት ነው። ስለዚህ እሱ የምናደርግበት መንገድ ደግሞ ቅድም እንዳልኳችሁ የዋየርለስ ምልክቱ ጋር ሄዳችሁ ዲያግኖሲስ ማድረግ እንችላለን ወይም ትራብል ሹት ኔትወርክ የኔ ዊንዶው 11 ስለሆነ ነው ዊንዶው 10 ላይ እንደዛ ትራብል ሹት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ኢትስ ጉድ ኒውስ ዩ አር ኮኔክትድ ይለኛል ማለት ነው። ኢፍ ኢትስ ኖት እዚህ ጋር ኤኒ ሜሴጅ ካለም ያሳየናል ማለት ነው። ስለዚህ እነዚህ 3 ስቴፕ ቤዚክ ስቴፖች ናቸው ማለት። በዚህ ጋር ኔትወርክ ዲፕሊ በመንገባበት ሶስተኛው ግን አይፒው እና ዲኤንኤስ ሴቲንግን ቼክ ማድረግ አለብን። ስለዚህ እሱ እንዴት ነው ቼክ የምናደርገው? መጀመሪያ ስታርት ላይ ሄደን ሲኤምዲ ብለን እንጽፋለን። ኮማንድ ፕሮሞት የሚለውን እንመርጣለን። ከዛ የሆነ ብላክ ስክሪን ያመጣልናል። እዚህ ጋር እንደምታዩት ብላክ ስክሪን ያመጣልናል። ከዛም በኋላ ምንድነው የምለው IP config /all እለዋለሁ ማለት ነው። IP config all ማለት ዲቴል የሆነ የኔትወርክን ስታተስ ያሳየኛል ማለት ነው። ምንም የሚያደርገው ነገር የለም ግን ያለውን ኢንፎርሜሽን በአንዴ እንድናይ ነው የሚያደርገን ማለት። ስለዚህ መጀመሪያ ኔትወርክ ያለበትን ቦታ በዛ መንገድ ያለው ማለት ነው። ስለዚህ ኢንተርን ጫናለው። ኢንተር በመጫንበት ጊዜ ይሄንን ያሳየኛል ማለት ነው። ስለዚህ ኔትወርክ ስታተሱን ኮኔክሽኑን ጌትዌይውን ምናምን ማየት እችላለሁ እዚህ ጋር ማለት ነው። the next step IP config ሪሊዝ እለዋለሁ። እዚህ ጋር ተሳስቼ ነበር ሶሪ ሌላ ሀሳብ ውስጥ ስለነበርኩኝ IP config /release እንለዋለን። ከዛ ሪሊዝ ማድረግ ማለት የያዘውን ኔትወርክ ይለቅና ልክ እንደ ሪስታርት እንደማድረግ ማለት ነው። ስለዚህ IP config ሪሊዝ አልኩትኝ። ኢንተርን ስጫን ምን ያመጣልኝ ማለት ነው? ይሄንን አመጣልኝ። ስለዚህ ምን አደርጋለሁ? the next IP config renew እለዋለሁ። ከዛ አዲስ እዚህ ጋር እንደምታዩት IP version 4 ብሎ አዲስ IP አድሬስ ይሰጥልኛል ማለት ነው። ስለዚህ የያዘውን ለቆ አዲስ ሌላ IP እንዲሰጥልኝ ማድረግ ነው ማለት ነው። ስለዚህ in the last step IP config /DNS እንለዋለን።
ዘን ሰክሰስፉሊ ፍላሽ ዘ ዲኤንኤስ ሪዞልቨር ካች ይለናል። ከዛ ኤግዚት ብለን መውጣት ነው ማለት ነው። ስለዚህ ይሄ ሁሉ ስቴፕ ስንሄድ ከዛም በኋላ ከቢፎር ከመጨረሳችን በፊት ፒንግ እናደርጋለን። ኔትወርካችሁ መስራቱን ፒንግ google.com ብላችሁ በምጽፉበት ጊዜ በዚህ መልኩ ሪፕሌይ ይመልስልናል ማለት ነው። ሪፕሌይ ከመለሰልን ዳትስ ኢት በቃ ሪፕሌይ ካገኘን ኦሬዲ ኔትወርካችን ሰርቷል ማለት ነው። ስለዚህ ይሄ ዲቴል የሆነ ነው ግን ጀስት ሲምፕል ዌይ ነው። እነዚህ 3 ስቴፖች ብቻ መከተል ነው ያለብን ማለት ነው። አይፒ ሪሊዝ፣ አይፒ ሪኒው ኤንድ የመጨረሻው ቴስት ማድረግ ማለት ነው። ስለዚህ ሌላው ደግሞ ኦፕሽን ዲቫይስ ማናጀራችን ጋር ሄደን ድራይቨራችን አፕ ቱ ዴት ነው ወይ የሚለውን ነገር ማየት አለብን ማለት ኔትወርክ አዳፕተራችን። ስለዚህ ኔትወርክ አዳፕተራችን ሄደን ክሊክ እናደርጋለን። ከዛ የኔ አዳፕተር የመጀመሪያው ነው። ሶ ራይት ክሊክ አድርጋችሁ እዛ ላይ አፕዴት ኔትወርክ አዳፕተር ማለት ይቻላል። ከዛም በኋላ ኦሬዲ አፕ ቱ ዴት ከሆነ አፕ ቱ ዴት ነው ይላችኋል። አፕዴት ከሆነ አፕዴት ነው ይላችኋል። ካልሆነ ደግሞ እንድታደርጉት አውቶማቲካሊ አሁን እዚህ ጋር አውቶማቲካሊ ከኢንተርኔት ነው የሚፈልግልኝ በት ኦሬዲ ኢንስቶልድ ነው የሚለኝ። ስለዚህ ምንም አፕዴት ማድረግ አይጠበቅብኝም ማለት ነው። ስለዚህ አመሰግናለሁ። ኢፍ ዩ ላይክ